ሰላም ተመልካቾቼ፣ ዛሬ እስኪ ፓስፖርታችንን እንዴት ነው በሞባይላችን ማሳደስ የምንችለው የሚለውን እናያለን ማለት ነው። ቀጥታ በሞባይላችን ገብተን ፓስፖርታችንን ማሳደስ እንችላለን። በአካል መሄድ አይጠበቅብንም። ቤታችን ቁጭ ብለን በሞባይላችን ፓስፖርታችንን ማሳደስ እንችላለን ማለት ነው። ይህንን እንግዲህ በቅደም ተከተል እናያለን ማለት ነው። መጀመሪያ ፓስፖርታችንን ለማሳደስ ወደ ብሮዘር ገብተን ኢትዮጵያን ፓስፖርት ሰርቪስ የሚለውን ሰርች እናደርግና እዛ ውስጥ ገብተን በቅደም ተከተል እናያለን ማለት ነው። ቀጥታ ወደ ብሮዘሬ ልግባ። ብሮዘሬ ላይ ገብቼ ኢትዮጵያን ፓስፖርት ሰርቪስ ብለን ሰርች እናደርጋለን። እንደምታዩት እዚህ ጋር አፕላይ ፎር ኢትዮጵያን ፓስፖርት የሚል መጥቷል ማለት ነው። መጀመሪያው ላይ እሱን ክሊክ አድርገን እንገባለን ማለት ነው። እንደምታዩት በዚህ መንገድ ገብቷል ማለት ነው። እዚህ ጋር ከገባን በኋላ አዲስ ተመዝጋቢ ከሆነ ሬጂስተር የሚለው ላይ ገብተን መመዝገብ እንችላለን ማለት ነው። እኛ ግን አሁን ኦልድ የሆነ ፓስፖርታችንን እንዴት ነው ማሳደስ የምንችለው የሚለውን ስለሆነ የምናየው ኤክስፓየርድ ያደረገን ፓስፖርት ነው ማለት ነው። ዛሬ ለማሳደስ እዚህ ጋር ገብተን ኤክስፓየርድ ፓስፖርት የምትል ትመጣለች ማለት ነው። እሷ ላይ ስትገቡ ከዚህ ውስጥ መምረጥ ኒው ፓስፖርት፣ ኤክስፓየርድ ፓስፖርት ይላል ማለት ነው። እኛ ኤክስፓየርድ ያደረገውን ነው የምንመርጠው። እዚህ ጋር አፕላይ እንላለን ማለት ነው። ልክ አፕላይ ስንል እዚህ ጋር ስታርት ኢንዲቪጁዋል አፖይንትመንት የሚል ይመጣል። ከላይ ከሱ ወደ ላይ አይ አግሪ ቱ ዘ ተርም ኤንድ ኮንዲሽን የምትላለ እሷን እናበራታለን ማለት ነው። ቀጥታ እዚህ ጋር ስንጫነው ይሄ ይመጣልናል ማለት ነው። ኒው ፓስፖርት ከሆነ እዚህ ጋር ትገባላችሁ። እኛ ግን ሪኒው ስለሆነ ማድረግ የምንፈልገው እዚህ ጋር እንገባለን ማለት ነው። ሪኒዋል የሚለው ላይ አሁንም ኤክስፓየር ያደረገ ስለሆነ ያ ማለት አገልግሎቱን የጨረሰ ስለሆነ እዚህ ጋር ኤክስፓየር ፓስፖርት የሚለው ላይ እንገባለን ማለት ነው። በዚህ መልኩ ይመጣልናል። የመጀመሪያው ሳይት ሴሌክሽን ይለናል ማለት ነው። እሱን ሳይታችን የት እንዳለን እንመርጣለን ማለት ነው። እዚህ ጋር የመጀመሪያው የአማራ ብዬ እመርጣለሁ ማለት ነው። ሲቲ እናንተ የፈለጋችሁትን መምረጥ ትችላላችሁ። ደሴ ይለዋለሁ። እዚህ ጋር ኦፊስ ደሴ ብዬ አምኖት ሮቦት የሚለውን እጫናለሁ። በመቀጠል ኔክስት እለዋለሁኝ። ዴት ኤንድ ታይም ነው እዚህ ጋር የሚጠይቀን እኛ ማመልከቻውን ያስገባንበት ማለት ነው። እንዲታደስልን ያስገባንበት ነው ራሱ ስለሚያስቀምጠው ኔክስት እንለዋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ፐርሰናል ኢንፎርሜሽን ነው። እዚህ ጋር ተጠንቅቃችሁ መሙላት አለባችሁ። ስማችሁን በትክክል ማስገባት አለባችሁ ማለት ነው። ምክንያቱም ፓስፖርቱ ላይ ያለውን ካላስገባችሁ ችግር ስለሚፈጠር ማለት ነው። ስለዚህ በትክክል አስገባለሁ ማለት ነው። እዚህ ጋር ፈርስት ኔም፣ ፋዘር ኔም የአያታችሁን ስም እዚህ ጋር ታስገባላችሁ። ዴት ኦፍ በርዝ ይለናል። በትክክል ፓስፖርታችሁ ላይ ያለውን ዴት ኦፍ በርዝ ታስገባላችሁ ማለት ነው። እዚህ ጋር በዚህ መንገድ ታስገባላችሁ። ስልክ ቁጥራችሁን ታስገባላችሁ እዚህ ጋር
ኢሜይል ካላችሁ ታስገባላችሁ። በርዝ ፕሌሳችሁን ታስገባላችሁ። እዚህ ጋር ስታር የተቀመጠባቸው አስፈላጊ ናቸው ማለት ነው። እነሱን ካልሞላችሁ ኔክስት ስትሉ አይሄድላችሁ ማለት ነው። ስለዚህ እዚህ ጋር ግዴታ ነው። ጀንደር የሚለውን አስገባለሁ። እዚህ ጋር ስታተሳችሁን ማለት ነው። ያገባችሁ ከሆነ ያገባችሁ፣ ያላገባችሁም ከሆነ ደግሞ ያላገባ ብላችሁ ታስቀምጣላችሁ። እዚህ ጋር ኔክስት ትላላችሁ ማለት ነው። ሪጅን ሴሌክተር ጉያለ ነው። እኔ ቅድም ስለመረኩኝ አማራ ሲቲ ደሴ ብየዋለሁ። ደሴ እዚህ ጋር እንደምታዩት ስታር የለም ማለት ነው። ስለዚህ ይሄንን ባልሞላም አስፈላጊ አይደለም ወደ ታይ ያለውን። ስለዚህ ኔክስት እለዋለሁ ማለት ነው። ኔክስት እንላለን። ፐርሰናል ኢንፎርሜሽን በዚህ መንገድ ሞላን ማለት ነው። እዚህ ጋር የሚያሳየን ፋሚሊ ዲቴይልስ ነው። እዚህ መሙላት አይጠበቅብንም። ኔክስት እንለዋለን። እዚህ ጋር ኦልድ ፓስፖርት ኢሹ ዴት እናስገባለን ማለት ነው። እንደገና ኦልድ ፓስፖርት ኤክስፓየርድ የሚያደርግበትን ዴት እናስገባለታለን። እዚህ ጋር ተሰጠበትን ቀን እናስገባለን። ኤክስፓየርድ እናስገባለታለን። እዚህ ጋር መቼ እንዳረገ ማለት ነው። አምኖት ረቦት የምትለውን እነካለን ማለት ነው። ሰሚት እንላለን። ፓስፖርት ነምበሩን እናስገባለን። እንደምታዩት እዚህ ጋር አፕሎድ የምትላለች። አፕሎድ ስናደርግ ጄፒጂ፣ ፒኤንጂ እና ጂኤፍ ፒዲኤፍ ፎርማት መሆን አለበት ይለናል። እዚህ ጋር እንደምታዩት እንግዲህ ያው ፓስፖርት ኮፒ እናስገባለን ማለት ነው። ፓስፖርት ኮፒ እናስገባለን። እንደምታዩት ከዚህ ጋር አፕሎድ እናደርጋለን ማለት ነው። በዚህ መንገድ ያው እንደምታዩት በዚህ መንገድ ተመዝግቧል ማለት ነው። በዚህ መንገድ ተመዝግቧል። ስለዚህ ኔክስት እንላለን ማለት ነው። ቀጣይ የምናየው ምንድነው? ፔመንት ነው። ፔመንት ላይ ስንሄድ በሲቢኢ ብር መክፈል እንችላለን። ብራንች ሂደን መክፈል እንችላለን። በቴሌ ብር መክፈል እንችላለን።
ክፍያው ደግሞ 5000 ብር ነው ማለት ነው። እኛ በቴሌ ብር ነው መክፈል የምፈልገው ካል አግሪ ብለን 5000 ብር እንደምታዩት ኔክስት እንላለን ማለት ነው። እዚህ ጋር ይችን ሪፈረንስ ይዘን ይችን ሪፈረንስ እንይዝና ቴሌብር ላይ ሄደን መክፈል እንችላለን ማለት ነው። የምታዩት ኦርደር አድርገናል ማለት ነው። ሄደን ቴሌብር ላይ መክፈል እንችላለን። ቴሌብር እንገባለን ማለት ነው። ቴሌብር የምትለው አፕ ሊኖራችሁ ይገባል። ኔክስት ላለው ማለት ነው። አስገባለሁኝ ፓስዋርድን፣ ፒን ነምበርን እዚህ ጋር እንደምታዩት ገብቻለሁ ማለት ነው። ስለዚህ ፔመንት ላይ ሄዳለሁ ማለት ነው። ፔመንት የምትለው ላይ እንሄዳለን። እዚህ ጋር ፔመንት ስንገባ ታክስ ኤንድ ገቨርንመንት ሰርቪስ የምትላለች እሷን እንጫናለን ማለት ነው። መጨረሻ ላይ ኢሚግሬሽን ሰርቪስ የሚል ይመጣልናል ማለት ነው። ኢሚግሬሽን ሰርቪስ የሚለው እንገባለን እዚች ጋር ማለት ነው። እንደምታዩት እዚህ ጋር እንግዲህ ፔመንት ሪፈረንስ ነምበር አስገባ ይለኛል። እዛች አሳይቻችኋለሁ ቅድም። ያችን ኮፒ አድርጌ ማለት ነው እዚህ ፔስት አደርጋታለሁ። ስለዚህ ይሄን ኔክስት ላለሁ ማለት ነው። እንደምታዩት እንግዲህ ከዚህ 5000 ብር ሊቆርጥ ነው ማለት ነው። ስለዚህ ኔክስት ለዋለሁኝ አስገባለታለሁ ማለት ነው ፒን። ስለዚህ አሁን እዚህ ጋር ብር ስለሌለው ኢንሰፊሽንት አለ ማለት ነው። እናንተ ግን በዚህ መንገድ መጨረስ ትችላላችሁ ማለት ነው። የኔ ብር ቢኖረው አሁን ኦልሬዲ ትራንዛክሽን ይካሄድ ነበር ማለት ነው። በዚህ መንገድ ፓስፖርታችሁን ማሳደስ ትችላላችሁ ማለት ነው።